ዮሐንስ ወንጌል ምዕራፍ 1 ቁጥር 45 እስከ 50 ያለውን ቃል ፈጠን አድርገን እናነበዋለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ፊልጶስም ከእንድርያስ ከጴጥሮስ ከተማ ከቤተ ሳዳ ነበረ። ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለ እርሱ የጻፉት የዮሴፍ ልጅ የናዝሬቱ ኢየሱስ አግኝተነዋል አለው። ናትናኤልም ከናዝሬት መልካም ሊወጣ ይችላልን አለው። ፊልጶስም መጥተህ እይ አለው። ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። እንጸልይ። ቸር አምላክ ቃልን ባርክልን። እናመሰግናለን። እጃችሁን አንሱና ሌላ አለ በሉ። የመልእክቴ ርዕስ እሱ ነው። ድገሙና ሌላ አለ በሉ። በጌታ በኢየሱስም ዛሬ ሌላ አለ። እናገራለሁ በጌታ መንፈስ። ዛሬ እግዚአብሔር ተናግሮኝ ነው የመጣሁት። ቃል ይዤላችሁ ነው የመጣሁት። እንደተለመደው መልእክተኛ ይዤ መጥቻለሁ። እኔ እግዚአብሔርን ቃል አቀብላችሁ ቆሜያለሁ። ጌታ እንዲህ ይላል፣ ሌላ አለ። ጸልዩ። አከብርሃለሁ፣ ስምህን ከፍ አደርጋለሁ። ለአንተ ክብር ይሁን፣ ስምህ ይባረክ። ድገሙና ሌላ አለ በለኝ። ኮቴው ይሰበር፣ ሌላ አለ። የሚፈጥኑ ለአንተ የሚመጣ እግሩ ይታሰር፣ ለአንተ ሌላ አለ። አመሰግናለሁ። ቃልን ባርክልን፣ ተናገረን። ቅዱስ መንፈስ አብሮን ይሁን፣ በነገር ሁሉ አግዘን። ክብሩ ለአንተ ይሁን። ከፍ በል። በራሪ ባቢ ይያዝ። አሁን ጸልያለሁ፣ ይያዝ። የሆነ ነገር ላይ ስታክ እንዲያደርጉ ያደረገ ዛሬ ይመታ። ላካሩባ ሺካላራ ለቦዲያ ሳፕሬሊያ በኢየሱስም የሆነ ቦታ እንድናቆም ያደረገ ዛሬ ግድቡ ይነሳ። መንፈስ ቅዱስ ይናገረኛል። ግድብ ተሰርቶብሽ የቆምሽ አንድ ሴት እግዚአብሔር እንደዚህ ይለኛል፣ ግድቡ ይበተናል። አልፈሽ ትሄጃለሽ። የሆነ ትግል ውስጥ ያለች አንድ ሴትን እግዚአብሔር ይናገረኛል። በእውነት ጌታ እንደዚህ ይለኛል፣ ሌላ አለ። አንቺ ሴት የሆነ ነገር ላይ ቆመሻል። ከዚህ በኋላ ትያለሽ። እግዚአብሔር እንደዚህ በል ይለኛል፣ ሌላ አለ። አዙጃችሁ ድርጋሉ። ሌላ አለ በል። አከብርሃለሁ። ሌላ አለ። ይሄ ሲዘጋ እግዚአብሔር ሌላ አለው። ነግራችኋለሁ። ያላችሁበት ሲደርቅ እግዚአብሔር ሌላ አለው። የዛሬው መልእክት በጌታ መንፈስ እንደዚህ የሚል ነው። ለሕዝቤ ለጠራሁት በደሜ ለዋጀሁት ሕዝቤ እኔን ብሎ ለተከተለ ሕዝቤ እግዚአብሔር እንደዚህ ይላል፣ ሌላ ምዕራፍ አለ ይላል። ራንዶ ሎሮሎቦሴት ራሃዶሌስ ራሃዲናስ ራሃዶ ሌላ አለ። ሌላ አለ። ሃሌሉያ። ቃልን ባርክልን። መገለጥ በመካከላችን ይሁን። በነገር ሁሉ አንተ ለቀታይ፣ ክፉ ይመታ። ቃልን ባርክልን። መገለጥ ወደኛ ይጨመር። በሕይወታችን ሽፍት እንድናረጋግዘን መለኮታዊ ጣልቃ ገብነት እኛ ላይ ይምጣ። ክፉ ይነቀልልን። የቃል መገለጥ እየበራ እንዳለን መንፈሱ በእኛ ላይ የሆነ ነገራችን ይነካ። ሃሌሉያ። ይነካ። ሃሌሉያ። ብድግ አድርጉና እጃችሁን ሌላ አለ። አከብርሃለሁ በኢየሱስ ስም። ክብር አምጡ ሁላችሁ። በጣም ነው የምወዳችሁ፣ ግን እንደዚህ አታጨብጭቡ። ሲሆንም ባጭው እግዚአብሔር የተባረከ ይሁን። ኢየሱስ የእግዚአብሔር ልጅ ብቻውን ጌታ ነው። ኢየሱስ የእግዚአብሔር ልጅ ብቻውን ያደናል። ይህ ከሰማይ የመጣ የእግዚአብሔር በግ የሆነ በናዝሬት በገሊላ በሰማርያ ይመላለስ የነበረ በቅፍርናሆም በትናንሽ አውራጃዎችና በእስራኤል ከተሞች ሲንቀሳቀስ የነበረው ያ የእግዚአብሔር በግ ኢየሱስ ዛሬም ያደናል። ዛሬም ጌታ ነው። ዛሬም እሱ በማደሪያው ላይ ያለ። እስኪ አሜን። እግዚአብሔር የተባረከ ይሁን። ዛሬ በሚኖረን በምንመለከተው ጊዜ አሁን ባምነበብነው ክፍል ውስጥ ነው የጌታን ቃል የምንከፋፈለው። እንግዲህ ጸሐፊው እንደጻፈልን ከዚህ ከምናየው ከመጽሐፍ ሐሳብ ተነስተን ዮሐንስ እንደጠቆመንና እንደነገረን የእግዚአብሔርን ቃል ኢየሱስ ክርስቶስ ትንቢት ያለው ወይ ደግሞ የሚጠበቅ አምላክ እንደሆነ ከቃሉ ማየት ትችላላችሁ። የእግዚአብሔር ቃል ሲናገር ጌታ ኢየሱስ መሲህ ነው። ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሴት ምን አለች? የተቀባ ክርስቶስ ሲመጣ ሁሉን እንደሚነግረን እናውቃለን አለች። እና መሲህ ይመጣል የሚለው ነገር ግንዛቤ አለ። በሁሉ ዘንድ
አንድ ግንዛቤ ያላቸው። ምንድነው ያላቸው ግንዛቤ? የተቀባው ይመጣል። እግዚአብሔር ነገራችሁን ያመጣዋል። እና የተቀባው ይመጣል የሚል ዜና አላቸው እና ይጠባበቃሉ። ነቢያት ስለሱ ተናግረዋል። እንደምታስታውሱት እነ ኢሳይያስ ሌላ እነዚህ አንጋፋ ታላላቅ ነቢያት የምናላቸው በምዕራፍና በአገልግሎታቸው እንዲሁ በሰጡት የአገልግሎት ልክ ነውና ሰፊ የአገልግሎት ሽፋን በሸፈኑ ነቢያትም ዘንድ ስለ ኢየሱስ ተነግረዋል እና በርከት ያለ ነገር ጌታ ኢየሱስ ክርስቶስ ተነግሮለታል። ስለዚህ ዮሐንስ ወንጌል ምዕራፍ 1 ላይ የምናነሳው እግዚአብሔር ቃል ጌታ ኢየሱስ በመጣ ጊዜ እንግዲህ እየጠራ ደቀ መዛሙርቱን እንዳስከተለ ታያላችሁ። ኢየሱስ እያለፈ ተከተለኝ ይላል፣ ይከተሉታል። የሚገርም ግሬስ ነው። ክብር ለእግዚአብሔር ይሁን እና የሚያስከተል ግሬስ፣ የማስከተል ጸጋ፣ እግዚአብሔር የማስከተል ጸጋ ይስጣችሁ እና ያስከትላል እና ኢየሱስ ባለፈበት የሚከተለዋል እና የሚገርመው ነገር በዚህ መጽሐፍ ላይ ስትመለከቱ ጥቂት ወንድሞችን ታያላችሁ እና ኢየሱስ እያስከተለ መጣና ዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ በነጋውም ኢየሱስ ወደዛ በመጣ ጊዜ ምን አሉ? የእነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ ዮሐንስ ጠቆመ። ተከተሉት። የእግዚአብሔር ቃል ሲናገር ከኢየሱስ ጋር ዋሉ ይላል። ከማን ጋር ዋሉ ይላል? እግዚአብሔር ይሄን ጠረን ይጨምርባችሁ። ሰው ውሎውን ይመስላል። ውሏችሁ በደንብ ነው የሚያስታውቀው። ጠረናችሁ ኢየሱስ ካለ ይውላችሁ። አንዳንድ ጊዜ ሰዎች የት እንደዋሉ ከልምድም ከጸጋም አንዳንዴ እናውቃለን። አንዳንዶቻችሁ ደግሞ ካላችሁም ተፈጥሯዊ ነገር ልታውቁ ትሞክራላችሁ። ሰው ከማን ጋር እንደዋሉ ውሎውን ነው የሚመስለው እና ከኢየሱስ ጋር ዋሉና ተመለሱ እና ሲመለሱ ሪፖርት አደረጉለት ለዮሐንስ። ይገርማል አሉ። ይሄ የእግዚአብሔር በግ ነው። ኢየሱስ የምትለው እሱ እውነት ነው። እግዚአብሔር ይባላል። እውነተኛው ኢየሱስ ዛሬ ያገኛቸዋል። እውነተኛው መለኮት ጣልቃ ይገባላቸዋል እና ስለ ኢየሱስ በጣም ተረኩ። ስለዚህ ነው እንግዲህ ቁጥር 45 ላይ አንድ ነገር ሆነ። ኢየሱስ ክርስቶስ ከጴጥሮስን ጠራው። ጴጥሮስ እንድርያስን ጠራ። ከዛ እነ ፊልጶስ ተጠራሩ እና የተጠራሩ ጓደኞች እንዳያላችሁና ሲጠራሩ ያሉት ነገር ምንድን ነው? ሁሉም አንድ ነገር ይናገራል። የሚገርም ነው። መሲሁን አገኘ ነው። ማንን አገኘ? አገኘ ነው እያሉ ነው የሚጠሩት እና ይሄ ምን ማለት ነው? ግንዛቤ አለ። ይጠበቃል ማለት ነው። ይመጣል እየተባለ ይጠበቃል እና ኢየሱስ እንደሚመጣ ይናገራል። በጣም የሚገርመው ነገር ይሄን ካሉ በኋላ እንድርያስም ገጠለና ኢየሱስን አግኝተነዋል አለ። መጨረሻ ላይ ፊልጶስ ያደረሰ እና ፊልጶስ ደግሞ በጣም የሚገርም ነው እና ልክ ኢየሱስን እንዳየው ሮጦ ሄደና ወደ ናትናኤል ሄደና ነገረው። ክብር ለኢየሱስ ይሁን እና የመልእክት ርዕስ እዚህ ጋር ነው የሚጀምረው እና ሄደ። በጣም ይገርማል አለው። ያ የምጠበቀው በነገራችን ላይ ናትናኤል ማለት ጨዋ እስራኤላዊ ነው። ተንኮል የሌለበት እስራኤላዊ ነው። በጣም የተወደደ እስራኤላዊ ነው እና ሕግ በማጥናት ይታወቃል። ሕግ ያጠናል እና እግዚአብሔርን በመጠበቅ ያለ ሰው ነው እና ይህ ሰው ጨዋ ሰው ነው። ጌታ ኢየሱስ ራሱ መስክሮለታል። እግዚአብሔር እሱ መንፈስ ይስጣችሁ። አንዳንዴ ካመንሽል አይቀር እንደዛ ምን እስኪ አሜን። ጥሩ ስም ከጥሩ ስራ ጋር እግዚአብሔር ይስጣችሁ እና በጣም የሚገርመው ነገር ጌታ ኢየሱስ አየው እና ነገረው። ሄድና መጀመሪያ ፊልጶስ ነገረው። ይገርማል አለው። ሙሴ በሕግ በሉ ነቢያትም ስለ እርሱ የተረኩለትን የናዝሬቱ ኢየሱስን የማንን እስኪ ሁላችሁም የናዝሬቱ ኢየሱስን በሉ። አያቸው አባባላቸው የናዝሬቱ ኢየሱስን አግኝተነዋል አለ። ከዛ ምን አለ ሰውየው? በቂ መረጃ አለው ስለ ናዝሬት። እንደዚህ አለ፣ በናዝሬት መልካም ነገር ሊገኝ ይችላል ግን አለ። ናና ናና ሲለው በጣም የሚገርመው ነገር ልክ እሱ እንደዚህ እንዳለው ናትናኤል ሲመጣ መልእክት ያለው እዚህ ጋር ነው። ናትናኤል ሲመጣ ኢየሱስም አየውና እንደዚህ ያለው ተንኮል የሌለበት ምን የሌለበት እውነተኛ የእስራኤል ሰው ሲለው ከበሌት አወከኛል። መልእክት የሚጀምረው እዚህ ጋር እስኪ እጃችሁን አንሱና ሌላ አለበ እና ናትናኤል ተገረመ። ታውቀኛለህ እንዲህ አለው። ስሜን ታውቃለህ እንዲህ አለው። በጣም ገረመው። ስሜን ሁሉ ታውቃለህ አለው። እኔ ታውቀኛለህ አለው። በጣም ገረመው እና ያነበብኩትን መጽሐፍ ታውቃለህ አለው እና ከዛ ከበለስ ዛፍ አይቻለሁ ምናምን ስላልከኝ በጣም ተገረመ። ታይ ነበር እንዲህ አለ እና ልክ መስገድ ሲጀምር ኖ አለ። ቆይ ተረጋጋ። ከዚህ የሚበልጥ ሌላ አለ። አንድ አዋጅ ዛሬ አውጃለሁ። በትንሹ አድረጉም የበለጠ አለ። አሁን ባገኛችሁት አትቆሙም። ሌላ አለ። አሜን በለኝ። እና ናትናኤል ገረመው። አይ አለ ሊሰግድ ሲል በጣም ይገርማል። ተረጋጋ አለው ኢየሱስ። ለምን ሲለው ኖ አንተ ያላየኸው ሌላ አለ። ምን አለ ሲለው ገና አለው
ሰማይ ይከፈታል። አያችሁ፣ አንዳንድ ጊዜ ብዙዎቻችን ባገኘነው ጥቂት ነገር ረክተን ቆመን አሁን የምንኖረው በመጀመሪያ በነበርንበት ነገር ነው። ነገር ግን ዛሬ ይሄን መልእክት ይዤ ስመጣ ጌታ ይህንን አዋጅ እንዳውጅ ተናግሮኛል። እጃችሁን አንሱና ለእኔ ሌላ አለ በሉ። አንዳንድ ጊዜ ሰይጣንም በነገረን እኛም ባገኘነው ጥቂት ነገር ይዘን የምናቆም ሰዎች አለን። አንዳንድ ጊዜ ደግሞ ጠላት በነገረን የምናቆም ሰዎች አለን። ይሄ ሰው በትንሹ ነው የረካው። ወዳጆቼ ገና ያልተገለጠ በጣም ነገር አለ። ኢየሱስ ናለ ኖ አለ ሌላ ነው ያለዋል። እንደዚህ ብዬ ነው ዛሬ እግዚአብሔርን ቃል የምናገረው። አሁን ካላችሁበት የሚበልጥ ሌላ ክብር አለ። አሁን አንቺ ካለሽበት ሁኔታ አሁን ካላችሁበት ሌቭል የሚበልጥ ሌላ አለ። እጃችሁን አንሱና ሌላ አለ በሉ። ሌላ አለ። በዚህ አልቆምም የሚል ይርገምና ሌላ አለ። ሌላ አለ። እኔ ይሄን መልእክት ብቻ ነው ዛሬ ላውጀው። ታስታውሳላችሁ በጣም የሚገርመው ሉቃስ ወንጌል ምዕራፍ 9 ላይ ጴጥሮስ ከቁጥር 28 ጀምሮ ከኢየሱስ ጋር ወደ ተራራ ላይ ወጡ። ጴጥሮስ፣ ዮሐንስ፣ ያዕቆብ አብረው ወጡና ከዚያ እዛ መገለጥ ተራራ ላይ ከኢየሱስ ጋር እያሉ ጴጥሮስ እንደዚህ ያለ በጣም ፈጠነ። ጌታ ሆይ አለ በዚህ መሆን ለኛ በጣም አሪፍ ነው። በቃ አሁን ከዚህ በላይ መገለጥ አያስፈልግም። ከዚህ በላይ ህይወት አያስፈልግም። ከዚህ በላይ መኖር አያስፈልግም። በቃ አለ። የሚገርባችሁ ነገር በቃ ሲል ኢየሱስ ግን አለ ኖ ሌላ አለ፣ ሌላ ክብር አለ። በኢየሱስም እንደዚህ እላችኋለሁ አሁን ካላችሁ ትንሽ እርካታ የበለጠ ሌላ ክብር አለ። አሜን። እመኑኝ፣ በዚህ አትቀጥሉ። በጌታ በኢየሱስም አሁን ያላችሁ በጣም በጥቂትና በጣም ባነሰ ነገር ነው፣ ግን እግዚአብሔር እንደዚህ እላችኋል ሌላ አለ። አሜን። ከዚህ መልእክት መውጣት አልችልም። እጃችሁን አንሱና ሌላ አለ በሉ። ሌላ አለ። አንዳንድ ጊዜ አይገባንም እኮ በቃ ያለቀ ይመስለናል፣ የተጠናቀቀ የቆመ ይመስለናል። ወዳጆቼ እነግራችኋለሁ እግዚአብሔር እንዲህ ይላል አሁን ከገጠማችሁ ነገር ይልቅ ሞት አይደለም ሌላ ክብር አለ። አሜን። እጃችሁን አንሱና ሌላ አለ። ሌላ አለ። ይኸውላችሁ ኤልያስ ኤልዛቤትን መታ። ከዚያ በኋላ እግዚአብሔር በብዙ በኤልያስ ሕይወት ሰራና ኤልያስ መጨረሻ ላይ እንደዚህ አለ። የኤልዛቤት ዛቻ ሲያስፈራራው ሄደና ክትክታ ስር ተኝቶ እንደዚህ አለ፣ አቤቱ ከአባቶቼ አልበልጥም፣ ነፍሴን ውሰድ አለ። በጣም የሚገርም ነው። ተናገረ። የሐዘን መንፈስ ገባበት። አላወቅም። ለካ ለኤልያስ የተዘጋጀው ሞት አይደለም፣ ውርደት አይደለም። ለኤልያስ የተዘጋጀው ሌላ አይደለም። እግዚአብሔር መጣ። ኖ ኤልያስ አለው በዚህ አይሆንም። ለምን? ሌላ አለ። ዛሬ እግዚአብሔር ፊት እነግራችኋለሁ ከፊታችሁ ቆሞ መንገድ የለም የሚላችሁ ወዳጆች በእናንተና በነገራችሁ ፊት የቆመ ካለ ዛሬ እነግራችኋለሁ ጌታ እንዲህ ይላል ከተራራው ጀርባ ሌላ መንገድ አለ። አሜን። ሃሌሉያ። ይኸውላችሁ ለእናንተ ከተነገረው አዋጅ ጀርባ እግዚአብሔር አለ። አሜን በለኛ። አሜን። ሌላ አለ። ተነስ አለው። አቤት። ተመልሰህ ሂድ። ለምን? ሌላም ይቀባል። ሌላ አንተን የሚተካ ሌላ ቅባት ያለ ቅባት ይዛት ሞት። በጌታ በኢየሱስ ክርስቶስ መንፈስ እንደዚህ ብዬ ዛሬ ቃል አወጣባችኋለሁ። በእናንተና በነገራችሁ ላይ ያለ የትኛው ነገር ይቀየራል። እግዚአብሔር ስለ እናንተ እንደዚህ ብሎኛል። አሁን ሕዝቤ ካለበት ከገጠመው አሁን እየኖርበት ካለው ላይፍ ይልቅ ሌላ የበለጠ ክብር አለ ብሎኛል። እስኪ በዚህ አልቆምም በሉ። አሁን ጠላት መስከረም ሊያስቆማችሁ ነው። አትቆሙም። ገና ጀምራችኋል። ሌላ ክብር ጥቅምት አለ። አሜን በሉ። አሜን። ሃሌሉያ። ይኸውላችሁ ዮሐንስ ወንጌል ላይ ይህንን ነገረው። አይዞ ይህን ስላልኩ አመንክን አለው። ነገር ግን ገና ሰማይ ይከፈታል። የሰው ልጆች ደግሞ የሰው ልጅ ሲወጣና ሲወርድ ያላለውና የሚገርመው ምዕራፍ 1 ላይ የነገረው ምዕራፍ 2 ላይ ስትመጡ እውነትም ሌላ ክብር አለ። ምዕራፍ 2 ላይ ለካ ቃና ዘገሊላ ላይ ሌላ ታሪክ አለ። እናንተ ሰዎች በምዕራፍ 1 ስብከት አትቁሙ። ጌታ ሌላ ይላችኋል። አሜን። እናንተ ሰዎች አሁን ባላችሁ ጥቃቅንና ትናንሽ ነገር ውስጣችሁ አያዝ። ጌታ እንደዚህ ብሎኛል። አሁን ያለሽበት አሁን ነው። ነገር ግን ጌታ የበለጠ ነገር አለው። አሜን። ለኔ የበለጠ ነገር አለው። ለኔ የበለጠ ነገር አለው። የተሻለ ነገር አለው። የተሻለ ነገር አለው። ሌላ አለ። አሜን። እመኑ። ሌላ አለ። አሜን። በኢየሱስ ስም አሁን ከገጠማችሁ አይናችሁን አንሱ። ሌላ አለ። አሜን። ይህን ማለት ነው የምናገረው። ሌላ አለ። እግዚአብሔር ያዘጋጀው ክብር አለ። አሜን። እመኑኝ። ዛሬ እግዚአብሔር በእናንተና በነገራችሁ መካከል ጣልቃ ይገባል። ነገር ይቀይራል። እግዚአብሔር ያዘጋጀው ሌላ ነገር አለ። አሜን። ሃሌሉያ።
ጉባኤው በጌታ መንፈስ በጌታ ፍቅር ይጋል ብድግ በሉልኝ። አንድ ከተቀመጣችሁበት እኔ እግዚአብሔር ይህን ትንቢታዊ አዋጅ እንዳውጅ ተናግሮኛል። እንደዚህ ጥላላችሁ። አሁን ካገኘሁት ይልቅ በሉ፣ አሁን ካለኝ ይልቅ በሉ፣ ያላየሁት ይበልጣል በሉ። ከዚህ በኋላ ያለው በሉ ትናንት ካለው ጋር በሉ አይገናኝም በሉ። ጠላቴ ሆይ ስማ በሉ፣ ሌላ ለኔ አለ በሉ። ድገሙ፣ ሌላ ለኔ አለ በሉ። እመኑኝ፣ እግዚአብሔር እንደዚህ ብሎኛል። አሁን የእናንተ ነገር ይቀየራል። ሌላ አለ አለ፣ ሌላ አለ። ጠላት የማያቆመው ሌላ ምንጭ አለ። የማይዘጋ ሌላ ምንጭ አለ። ረሆቦት የሚባል ሌላ ምንጭ አለ። እነግራችኋለሁ፣ እግዚአብሔር ብሏል። እረ ሌላ አለ አለ። አጨብጭቡ ለእግዚአብሔር ቃል። ይኸውላችሁ መጡና እንደዚህ ያሉ ስጥና እንደፍናለን አሉ። እሺ አሉ፣ ደፈኑ። አሁን ተው አላቸው፣ እምቢ አሉ። አሁን እሺ ተውታልና አሁን ሁለት እርምጃ ተራመድና እዛ ጋር አሁንም መጡና ይሄኛው የሰይፍ ነው፣ ይሄንንም እንደፍናለን። ኧረ ተው አላቸው። ከዛ እግዚአብሔር መጣ። ይስሐቅ አቤት፣ እኔ እኮ ኪዳን የገባው ከአንተ ጋር ነው። ይስሐቅ ስለዚህ ብላ እልፍ ብለህ ቆፍር። በጣም ሲናገር በጣም ይገርማችሁ። ስጥና ተዘጋች፣ የሰይፍ ተዘጋ እና ምን ላድርግ? እልፍ በል በጌታ በኢየሱስ ስም እልፍ ትላላችሁ። ከዛ እልፍ ብሎ ሲቆፍር የሚገርመው ረሆቦቱን የሚጠብቅ ጠላት የማያቆመው ምንጭ የሚያገኘው በተዘጋው የማያለቅስ ትላንት በገጠመው ውድቀትና ትላንት በነበረው ሽንፈት የማይተክዝ የማያለቅስ የማያነክስ አንድ አማኝ ካለ መልእክት አለኝ። ጌታ እንደዚህ ይለኛል፣ ስጥና ቢዘጋ ረሆቦት አለ አለ። ረሆቦት ረሆቦት ጠላት አያቆመውም። አሜን በለኝ። ረሆቦት የእግዚአብሔር ነው። ረሆቦት መስፋት ነው። ረሆቦት ማበብ ነው። ረሆቦት መጨመር ነው። እጃችሁን አንሱና ሌላ አለ፣ ሌላ አለ። ሃሌሉያ። ይህን መልእክት ብቻ ውጄ ቦርድ ደስ ይለኛል። ምን አለ? ሌላ አለ። ከዛ ረሆቦት ጋር ሲደርስ በዛ ረሆቦት ማለት መብዛት ነው። ሰፋ። ከዚያ በኋላ ምን አሉ? ይገርማል አሉ። እኛ ለመጀመሪያው ስንጣላ የመጀመሪያውን፣ ሁለተኛውንም ስንጣላ ሁለተኛውን አስጣልን፣ ሶስተኛውን ግን አሉ ማስጣል አንችልም አሉ። ማንችልበት ምክንያት አሉ እግዚአብሔር በምድሪቱ ስፋትና ርዝመት ላይ አንተን እንድትንቀሳቀስ ፈቶ ለቀዋል። ስለዚህ አንተን ልናቆም አንችልም። እነግራችኋለሁ፣ ማይደፈር ሌላ ክብር አለ። በጠላት የማይቆም በጠላት የማይደፈር በጠላት የማይደፈር ሌላ ምንጭ እግዚአብሔር አዘጋጅቷል። ስለዚህ እንደዚህ ያለው ይህን ስላልኩ አመንክን? አንድ የተቸገረው ስማችን ሲጠራ አይደል? ብዙ ሰዎች ስማቸው ሲጠራ እንግዲህ ያለው አንዳንዴ ስማቸው ሲጠራ አይደል የሚርገፈገፉት? ስማቸው ሲጠራ በተለይ የሆነ ነገር ካላትማ ነብዩ በቃ አለቀ። በቃ እዛ ላይ ነው በጣም የምንደነቀው። እመኑኝ፣ ከዚህ ያለፈ ሌላ ክብር አለ። ከዚህ ያለፈ አለ በሉ። በኢየሱስ ስም ከዚህ የበለጠ አለ። አሜን በላይ። ስለዚህ ናትናኤል እንደዚህ ያለው ይህን ስላልኩ አመንክን? እስኪ በሉ ይህን ስላልኩ አመንክን? ገና ከዚህ የሚበልጥ ነገር ታያለ በሏ። ግዴ ለማጠገባቸው ያለው ነገር አሁን ባለው አትካ የሚበልጥ ነገር አለ በሉ። ተነጋገሩ። ግዴ የሚበልጥ ነገር አለ በኢየሱስ እመኔ። ያለፈ ነገር አለ እመኔ። በኢየሱስ ስም አትቆምም ወንድሜ። የማያቆም ክብር መጥቷል። አሜን በለኛ አለ እና ከበለስ ዛፍ ስር ተቀምጣ አየሁ ስላልኩ አመንክ አለው። እነገረመው። ይገርማል። ታገኛለህ እንዴ ምናምን አለው። በደንብ ሶስት ነገር ይሆናል። አንደኛ እግዚአብሔር ከተለማመድንበት ልምምድ ያወጣናል። ብዙዎቻችን የምንኖረው የልምምድ ኑሮ ነው። በተለማመድንበት ልክ ነው እየኖርን ያለ ነው። በገባ ልክ ነው እየኖርን ያለ ነው። እመኑኝ፣ አንድ ነገር እነግራችኋለሁ። እግዚአብሔር ከተለመደ ሲስተም ያወጣናል። ሌላውን ለማግኘት ከምናደርገው ሶስቱ ነጥቦች አንደኛው የመጀመሪያው እንግዲህ ሌላውን ለማግኘት የያዝነውን መልቀቅ ያስፈልጋል። እግዚአብሔር የተባረከ ነው። ምክንያቱም ካለቀቅ አትይዝም፣ ካለቀቅ አታገኝ። እግዚአብሔር ወደ ሌላ ክብር እንዲያስገባ ተመልከቱ። ዮሐንስ ትንቢተ ኤርምያስ ምዕራፍ 1 ላይ የእግዚአብሔር ቃል ወደ ኤርምያስ እንደዚህ ሲል መጣ። ኤርምያስ ሆይ ምን ታያለህ ብሎ ጠየቀው። ማነው ጠያቂው? እግዚአብሔር። ኤርምያስም አለ የለውዝ በትር ምን አደርጋለሁ?
አለ። በጌታ በኢየሱስም ዛሬ ጌታችሁ ይቀየራል። የለውዝ ብትር ያለው ሲል እግዚአብሔር እንደዚያ መልካም አይታል። ምን አይታል? ስለዚህ ያለው አሁን እኔን ለመፈጸም በቃሌ ተጋሉ። የለውዝ ብትር አይደለም፣ የተሻለ ክብር ነው። ስለዚህ እኔ ቃሌን በአንተ ላይ እፈጽማለሁ። ኤርምያስ የያዘውን መልቀቅ አለበት። ቁጥር 9 እና 10 ላይ ምናለው እግዚአብሔር መጀመሪያ ብላቴና ነኝ የሚል በቃ በዝምሩ ጧት ይነሳና ታናሽ ብላቴና እያለ ዜማ እየገጠመ ይዘምራል ለራሱ። ብላቴና ነኝ፣ መናገር አልችልም፣ ብላቴና ነኝ፣ መቆም አልችልም የሚል ዜማ ለራሱ ይዘምራል ሁል ጊዜ ኤርምያስ። እግዚአብሔር መጣና ልቀቅ፣ ብላቴና ነኝ አትበል፣ ልቀቅ። እግዚአብሔር እንደዚህ ይላቸዋል፣ ነገራችሁን ትለቃላችሁ፣ አዲስ ትይዛላችሁ። አሜን። እጃችሁን አንሱና ነገሬን ለቅቄ አዲስ ይዛለሁ አይደለም እይዛለሁ የሚል ብቻ ነገሬን ለቅቄ በሉ፣ አዲስ ይዛለሁ በሉ። በኢየሱስም እግዚአብሔር በእጃችሁ ያስገባ። አሜን አሜን። ያስገባ። አሜን በለ። አያችሁ፣ ታናሽ ነኝ ብላቴና ነኝ አልበቃም የሚለው ያንተ ነው። እግዚአብሔር እንዲህ ይላል፣ አስጥዬ እሰጥሃለሁ ይላል። እግዚአብሔር እፈጸመው ዘንድ በቃሌ ምን አደርጋለሁ? እተጋለሁ። እግዚአብሔር በቃሉ ይታመናል። እስኪ እግዚአብሔር በቃሉ ይታመናል በሉ። በእውነት የሚታመን አምላክ ስሙ ይባላል። በቃሉ የሚታመን ጀግና ጌታ ክብር ለስሙ ይሁን። እንደ እግዚአብሔር ያለ ማን አለ? እስኪ ገባ አሜን ይበላል። እግዚአብሔር ይታመናል። ሃሌሉያ ይታመናል። ስለዚህ ይኸውላችሁ የተሻለ ለመያዝ ያለውን መልቀቅ ያስፈልጋል። ዮሐንስ ወንጌል ማርቆስ ወንጌል ላይ ስትመጡ የእግዚአብሔር ቃል ምዕራፍ 5 ላይ ታስታውሱ፣ ምዕራፍ 4 ላይ ኢየሱስ እንደዚህ አለ፣ እነዚህን ሰዎች ሁሉ መግባቸው ዘንድ እኔ እፈልጋለሁ። እንጀራ ስጧቸው ሲል ሰዎቹ መጡና ጌታዊ ጥያቄ አንድ ያለን አይበቃም። ጥያቄ 2 እነዚህን ሰዎች ቶሎ ብታሰናብታቸው ይሻላል። መቼ ብታሰናብታቸው? ቶሎ አሰናብታቸው። ወደ ምድረ በዳ ሄደው እንጀራ ቢገዙ ነው የሚያዋጣው። ከዛ ጌታ ምን አለ? እሺ እናንተን ሰምቻለሁ፣ እናንተ ግን ምን አለ? በእጃችሁ ላይ ምን አለ አላቸው። በእጃችን ላይማ 5 እንጀራ 2 ዓሣ አለ። እሱን አምጡት፣ እሱን ልቀቁ። ለኔ የተሻለ ለማየት ይህን መለቀቅ ያስፈልጋል። ዛሬ አንድ አማኝ ካለ እግዚአብሔር ነገሩን አስረቅቆ ይባርከዋል። አንድ ሰው ካለ እግዚአብሔር አነጋጋሪ ነገር ይዞለት ይመጣል። አንዳንድ ሰዎች እኮ ትንሹን መስጠት አቅተን እኮ ትልቁን እያጣን፣ ትንሹን መልቀቅ አቅቶ ማለት ነው። ከዛ ኢየሱስ ምን አለ? እሱን አምጡት አለ። ወደ ኢየሱስ አመጡለት፣ ኢየሱስ ባረከው። የሚገርማችሁ ነገር በጌታ እጅ ላይ ሲገባ በዛ ነገርሽ ጌታ እጅ ላይ ይግባ። አሜን። አንዳንድ ሰው አካውንቱን ሁሌ በየማለት ላይ የሚያይሰው አለ። አንዳንድ ሰው ጋር ቅጭል ባለ ወይኔ ከሚሊዮኖች ጎደለ፣ ከ5 ሚሊዮን ከ3 ሚሊዮን ጎደል ሊሞላ የሚጥርሰው አለ። የሚገርማችሁ ነገር እግዚአብሔር ደግሞ ጨራ አይደለ እዛው ላይ ነው የሚያቆመው። ለምን መሰለ? ካለቀቀ ለውጥ የለም። ከለቀቀ ግን ሚሊዮን ቢሊዮን መሆን ይችላል። ለምን? እግዚአብሔር ሂሳብ አሰርቶ ሳይሆን ቃሉን አምኖ ይባርካል። አሜን በለ። ይባርካል። ዛሬ በኢየሱስ እጦት ይነሳል። አለመቻል ይነሳል። አቅመቢስነት ይነሳል። ነገራችሁ ይባረካል። የኔ ነገር ይባረካል። ታምናላችሁ? ይባረካል። እኔ እግዚአብሔር ቃል እናገራለሁ። ታምናላችሁ አይደለ? እግዚአብሔር እንዲህ ይላል፣ ሞሮሪያም ይነሳል፣ የብረት ደጁ ይሰበራል። እግዚአብሔር ተራራውን ትክክል ያደርጋል። እግዚአብሔር መለኮታዊ ጣልቃ ገብነት ያመጣል። እግዚአብሔር ነገር ይቀይራል። ሃሌሉያ! ይቀይራል። እግዚአብሔር ይቀይራል። አሜን። ሃሌሉያ! የሚበልጥ ነገር አለ። ድገሙና ሌላ አለ። አንተ ሰው እመን፣ አንቺ ሴት እመኝ፣ ሌላ አለ። እዚህ ቢዘጋ እዛ ቢቆለፍ እግዚአብሔር ሌላ አለው። ይሁን ሰማይ ቢጠረጋ እግዚአብሔር ሌላ አለው። ስለዚህ የመጀመሪያው ነገር መልቀቅ ነው፣ ሌላውን ለማግኘት። ሁለተኛ ወላጆቼ ሌላ አለው ስንል ምን ማድረጋችን ነው? ሁለተኛ ከእናንተ የሚጠበቀው መልቀቅ ላይ ብዙም አላወራው ከባድ ስለሆነ ነው፣ ግን በደፈናው ብያለሁ። እግዚአብሔር ግን ያስረግጋችሁ። አሜን። አንዳንድ ሰው አይለቅም፣ ነገር አይለቅም፣ በረከት አይለቅም። አንዳንድ ሰው እንደነከሰ ነው። ስለዚህ ሌላ ክብር አይሆንም። ካለቀቅ እመነኝ፣ እኔ እግዚአብሔር ቃል አቀባይ ነኝ። ማትለቅ ካልሆነ ማታው ካልሆነ ምንም ክብር ውስጥ አትገባም። እግዚአብሔር የመጋረጃ ያንሳላችሁ። እተዋለሁ በሉ፣ እለቃለሁ በሉ። እግዚአብሔር ወደሚቀጥለው ክብር ያስገባችሁ። አሜን። ያስገባችሁ።
ሁለተኛ ወይ ነው። በጣም የሚገርማቸው ነገር ሁለተኛ ሌላ አለ ማለት ወላጆች አሻግረን ማየት ከቻልን ነው። ማየት ነው የሚጠየቀን። አሻግረን ማየት ዘፍጥረት ምዕራፍ 22 ላይ እግዚአብሔር መጣና አብርሃምን እንደዚህ ያለው ልጅን አምጣ። ከዛ አብርሃም እሺ አለ፣ ተነሳ። መጽሐፍ ሲናገር የሚገርም ነው። እኔ ሰው ማረጃውን አንስቶ መመልከት ይፈተናል። ግን ያ መጽሐፍ አብርሃምም በሶስተኛው ቀን አይኑን አንስቶ ተመለከተ። አይኑን አንስቶ የተመለከተው ሰርግ ያለበት ቦታ አይደለም። አይኑን አንስቶ የተመለከተው አሪፍ ቦታ አይደለም፣ ልጁን የሚያርድበት ቦታ። እግዚአብሔር አይናችንን እንዲክፈት እና ምን አላቸው? አይን እኔና ልጄ እዛ ሄደን እንሰዋለን፣ እናንተ ግን እዚህ ቆዩ። ለምን? እኔና ልጄ መሄድ አለብን። ጉዳይ አለ። እኔና ልጄ ነው መሄድ ያለብን። አይኑን አንስቶ ተመለከተ። እግዚአብሔር ወዳለው ቦታ ሄደ እና አብርሃም ዝም ብሎ ነው የሚሄደው። አይኑን አንስቷል እና ይስሐቅ እንደዚህ የሚለው ይመስለኛል። እንዴ ልጄ ሆይ ምን ማለት ነው? ማነው አባቴ ሆይ ምን ማለት ነው? ይኸው ደከመን እኮ እሳትና ቢላ ይዘናል ይለዋል። አይ ግድ የለም ወደ መስዋዕቱ እየሄድን ነው። ቅድም ያየሁት ቦታ ጋር መሄድ አለብን። ወደዛ እየሄድን ነው እና ምን ይሻላል? በግ የለም፣ እኔ ነኝ ያለሁት፣ አንተ ነህ ያለው። ማን ነው የሚታረደው? ግድ የለም እግዚአብሔር መስዋዕቱን በግ ያዘጋጃል። አብርሃም ወዳለው እግዚአብሔር ወዳለው ቦታ ምን አደረገ ነው የሚለው? ወደዛ ክብር ያደረሳል። አይንሽ ካልበራ ምን አይነት ሴት እንደምትሆኝ ታውቂያለሽ? ምን አይነት ወንድም እንደምትሆን ታውቃለህ? ባለበት ትዳክራለህ፣ ለውጥ አታመጣም። እዛው ፈላ እዛው ሞላ ትጫወታለህ። ህይወት ለውጥ የለውም። ትኖራለህ፣ ከዛ ትሄዳለህ። ከዚህ ህይወት እግዚአብሔር ያድናል። ማለት እንበላለን፣ እንጠጣለን። ኦፍኮርስ ምንም ነገር ላንቸገር እንችል ይሆናል። እሱ ግን አይደለም። ፐርፐዙ እሱ አይደለም። እግዚአብሔር ወደ ያዘጋጀው አረ ያስገባችሁ። አሜን በላይ ሲገባለሁ ወደ አለፈ ህይወት ያስገባችሁ። ከዛ አብርሃም ደረሰ። ሲደረሰ ነው አሁንም የመልእክት ያሳብ ደግሞ ሌላ መጽሐፍ ሲናገር አብርሃም ሁሉም ነገር ጨረሰ። ልጁንም ደግሞ ለማረድ አዘጋጀልና በጣም የሚገርመው እግዚአብሔር ቸር አምላክ አብርሃም ድንገት ዞር ሲል ተዘጋጅቷል። ዛሬ ለአንዳንዶቻችሁ እግዚአብሔር ከሐዘን አደባባይ ወደ ሳቅ አደባባይ፣ አንዳንዶቻችሁን እግዚአብሔር ከውርደት መንደር ወደ ክብር መንደር ሲሌላ አለ። እግዚአብሔር ይባላል። ድካም ብዙ አልወጣልኝም እና የሚገርመው መጽሐፍ ቅዱስ ሲናገር በጣም የሚገርመኝ ነገር አብርሃም እዛ ደረሰ ካለ በኋላ አንድ ነገር ብሎ ነበር። አብርሃም በእምነት እኔ የሚጠበቅብኝ አይኔን አንስቻለሁ፣ ተመልክቻለሁ፣ እግዚአብሔር ወደዛ ቦታ ና ብሎኛል፣ ይሄዳለሁ። ነገር ግን አለው ቢላም ይዘራል፣ እሳት ይዘራል። እውነት ነው ልጄ፣ ግን እመን የመስዋዕቱን በግ እግዚአብሔር ምን ያደርጋል? በኢየሱስም ተዘጋጅቶልህ ትገባለህ። በኢየሱስም ተዘጋጅቶልህ ትገባያለሽ። ጥቂት ወጣቶች ያውሩ ነበርና በዚህ ፊልድ ተመርቀናል፣ በዚህ ፊልድ ተመርቀናል እና እዚህ ነው የመጣ ነው እያሉ የሄድኩበት ሀገር ይነግሩኝ ነበርና ጸልይልን እግዚአብሔር እኮ ስራ እንዲያዘጋጅ ጸልይልን አሉኝ። እና አንድ ነገር ገባኝ። ለካ መመረቅ በራሱ ትርጉም የለውም እግዚአብሔር ካላዘጋጀ። እና አንድ ነገር ነገርኳቸው። ስለተመረቃችሁ አይደለም። እግዚአብሔር እንደዚህ ይላል፣ አይናችሁን አንሱ ይላል። አይኔን አንሳለሁ። እኔ እመኑኝ ዛሬ ነገር ይዘጋጅላችኋል። ሌላ አለ። እስከ አሜን በሉ። እናንኛ አሁን ባላችሁበት አትቀጥሉም። ነገር ይቀየራል። አይናችሁ ማንሳት እግዚአብሔር ወዳላችሁ ነገር መሄድ ከቻላችሁ ነገር ይቀየራል። ስለዚህ እንደዚህ ያለው እናት ላይ ይህን ስላልኳ ምን ግን አለውና እውነት እልሃለሁ ሰማይ ሲከፈት ሲከፈት ሌላው ሶስተኛ እግዚአብሔር ያዘጋጃል ማለት ነገራችሁ ከምድር አይሆንም ከሰማይ ይሆናል። ሲሪ ነገር ነው ከላይ ይሆናል። ከላይ ይሆናል። ትንሽ ነው ሳስባችሁ ሳያችሁ ማለት ነው እንደተዘጋጀለት ሊሮጥ እንደተዘጋጀ አትሌት አይደላችሁም። እና ደገሙና ሌላ አለ በሉ። ሌላ አለ። ይሄን ብቻ ይዛችሁ ሌላችሁ ዛሬ ደስ ይላል። የዓመቱ መልእክታችሁ ውርደት አይደለም፣ ሌላ አለ። አሜን። ወላጆች ሐዘን አይደለም፣ ሌላ አለ። አሜን። ይኸውላችሁ ዘፍጥረት ምዕራፍ 21 ላይ አጋር የአብርሃምን ቤት ነው የምታውቀው። ከአብርሃም ቤት ወጣች። መጽሐፍ ሲናገር ከአብርሃም ቤት ወጣች። እስኪ ሁላችሁም ከአብርሃም ቤት ወጣች ነው። እግዚአብሔር ነው ደግሞ ትውጣ ያለው። ከዛ ወጣች። የሚገርመው ነገር አብርሃም ቤት ወጣ፣ ማልቀስ ጀመረች። ወየው ስትል በጣም የሚገርም እኮ ነው። እግዚአብሔር ከሰማይ እንደዚህ አላት፣ አጋር አላት። አጋር 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 አቤት ስትል እንደዚህ አላት፣ የአብርሃም ቤት አይደለም ሌላ አለ። እንደውም መጽሐፍ ሲናገር አይኗን ከፈተላት።
ምኗን ከፈተላ? እግዚአብሔር አይናችሁን ይክፈተው። ወጣቶች አይናችሁን ይክፈተው። ጎልማሶች አይናችሁን ይክፈተው። ይኸውላችሁ ባላችሁ አትቁሙ። እግዚአብሔር ሌላ በር አለው። እስኪ ስለኔ ሌላ አለ ወይ? የተዘጋጀ ሌላ አለ ወይ? እግዚአብሔር ያዘጋጀው በእናንተ እጅ ሲመጣ እግዚአብሔር ነገር ይቀይራል። የእናንተ ነገር ሲለቀቅ እግዚአብሔር እናንተን መባረክ ይጀምራል። እና ናትናኤል ምን አለ? በጣም ተገርሞ ሲል ተረጋጋ አለውና እውነት እውነት እነግርሃለሁ ይህን ስላልኳመንክ ከዚህ የሚበልጥ ሌላ አለ። ክብር ለኢየሱስ ይሁን። እግዚአብሔር በዚህ መንፈስ ይባርካችኋል። ከዚህ ቃል በኋላ ስለምጸልይላችሁ ነው። ይሁላችሁ ወዳጆቼ፣ በገጠማችሁ ነገር ተስፋ አትቁረጡ። በገጠማችሁ ነገር አትቆሙ። ከዚህ በኋላ መንገድ የለም አትበሉ። ከዚህ በኋላ ህይወት አይቀጥልም አትበሉ። ይቀጥላል፣ ይቀጥላል፣ ህይወት ይቀጥላል። አንዳንድ ሰው እንዲህ ይላል፣ በቃ ከዚህ በኋላ እኔ በጣም ይገርመኝ ነገር ሁሉም ነገር ያለም መጨረሻ አድርገው የሚቀመጡ ሰዎች አሉ። በጣም ይገርመኝ። እንዴ ወዳጆቼ፣ ሀዘን የገጠማችሁ ነገር መጨረሻው አይደለም፣ ሌላ ምዕራፍ አለ። እስኪ ሌላ ምዕራፍ አለ። አሁን ያለንበት አሁን የምናልፍበት ጎዳና አሁን እየሄድንበት ያለው ምዕራፍ ወዳጆቼ የሀዘን የውድቀት የውርደት ምዕራፍ ሊመስላችሁ ይችላል። እመነኝ፣ እግዚአብሔር ሌላ ክብር አለው አለው። እስኪ እንደዚህ ልጃችሁ ብድግ አድርጉና ሌላ አለ በሉ። እኔ ለምን በእናንተ ላይ እንደምናገር አላውቅም። የሚጠብቃችሁ ክብር አለ። እግዚአብሔር ከጉትጉት ህይወት ያወጣችኋል። ከችርቻሮ ህይወት ያወጣችኋል። የችርቻሮ መንፈስ ይመታላችኋል። ነግራችኋል። የችርቻሮ ላይፍ ያበቃል። አሜን በለኝ። እንደ ዶሮ ጭራት ኑር። እግዚአብሔር ሌላ ታምራት አለ። ሌላ የእግዚአብሔር በረከት ይዞ መጥቷል። ስለዚህ የአጋርን አይን የከፈተ እግዚአብሔር የእናንተን አይን ይከፍታል። አሜን። እግዚአብሔር የተባረከ ይሁን። ለዚህ ነው መጽሐፍ ሲናገር የሚገርማችሁ ነገር ምሳሌ መሳፍንት ላይ ምዕራፍ 13 ላይ ማኑሄ እና የማኑሄ እናት የማኑሄ ሚስት የሳምሶን እናት እርሻ ላይ ነበረች ይላል መጽሐፍ ሲናገርና ሴቶች በዛ ጊዜ ያብሱ እንደሆነ አላውቅም። እሷ በእርሻ እያለች መጣ የእግዚአብሔር መልአክ ተገለጠላት እና ተገለጠላትና ነገራት። አንቺ ሴት ጸሎት ተሰምቷታል እና ደስ ብሏት እየጠበቁ ነበር መካን ስለነበሩ እና ደስ ብሏት ሄደችና ለማኑሄ ነገረችው። ይገርማል አለችው። አንድ የእግዚአብሔር መልአክ አጠገቤ መጣ፣ መልእክት ይዞልኝ መጣለች እና ነገረኝ። ምን አለሽ? እንደዚህ አለኝ፣ ትጸንሻለሽ ብሎኛል። የምር ብሎሻል ያላት? አይ አላት። አይ ነገር ከባድ ነው፣ እንዴት ሊሆን ይችላል? ማመን አልቻለም። እና ግድ የለሽም እንደገና ይሄ የመጣው የእግዚአብሔር መልአክ አንቺ ጋር የመጣው መልአክ እኔ ጋር መምጣት አለበት ብሎ ጸለየ። ወደ ሴቲቱ የመጣው የእግዚአብሔር መልአክ አንተ ከሆንክ ወደ እኔ ና። የእግዚአብሔር ምን አለ ቀጥሎ? ማኑሄ አይ እግዚአብሔር በቃ የእግዚአብሔር መልአክ አይተናልና እንሞታለን አይደል ያለው። ከደጋዳችሁ ምን እናደርጋለን? ሴትዮዋ ደግሞ ጀግና ሴት አይደለች? እንደው እግዚአብሔር በዛ ምን በዚህ ባርካችሁ። እግዚአብሔር ሊገለን ለምን ይገለጥልናል? አንዳንድ ሰው አለ ሊፈልጠን ነው፣ ሊቆርጠን ነው፣ ሊሰነጥቀን ነው፣ ሊከረክመን ነው አትበል። በኢየሱስ ምን አለች? አይ አለች እግዚአብሔር ሊገለን እኮ አይደለም ሌላ አለ ብሏል። አሜን በላይ የሆነ ሰው አለ እዚህ ማለት ከፍ ብሎ እግዚአብሔር የሚናገረው ሰው አላውቅም። እመነኝ የማኑሄ አባባል በጣም የስር አባባል ነው። የእግዚአብሔር መልአክ አይተናል እንሞታለን አለና ሰውየው። ነገር ግን እሷ እንደዚህ ያለች አይደለም እግዚአብሔር ሊገለን ቢፈልግ አይገለጥልንም። ነገር ግን ልንገርህ ሌላ ክብር አለ። እጃችሁ ራሱና ሌላ አለ። አንዳንድ ሰዎች የሆነ ነገር ሲሆን በቃ ከሆነ ነገር አያይዙ ሰዎታል። ሊገለን ነው፣ ሊያጠፋን ነው፣ ባዶነት ነው፣ ሊበትነን ነው። እኔ በጣም ማዝነው ነገር በጠላት ማቅራራት የሚሞሉ ሰዎች አሉ። እመነኝ እግዚአብሔር የጠላትን አዋጅ ይሽራል። አሜን በላይ እጃችሁን አንሱና ሌላ አለ። ከዛ እንደዚህ ብሎ ብላ ነገረችው። እኔ ግድ የለም አለችው። ከዛ ሲጸልይ ወዲያው የእግዚአብሔር መልአክ መጣና ይወላ ነው አንተ አታምንም አይደል አለው። እሷ ምን አለች? እሷ ነግርሃለች፣ አንተ አላመንክም። አዎ ግን አሁን እነግርሃለሁ አለው። አሁንም እደግማለሁ፣ ለእሷ የነገርኳትን ነው እነግርህ። ሌላ ክብር ይዤ መጥቻለሁ። ምን ይኸውልህ ሚስት ትጸንሳለች። ኧረ ኢየሱስ ጌታ። የእግዚአብሔር መልአክ ለምን ተገለጠልን? ሊገለን ቢሆን አያደርግልንም? አይገለጥልንም። ስለዚህ ሌላ ክብር አለ። እመኑኝ በኢየሱስ ስም ለእናንተ ሌላ አለ። አሁን ባላችሁበት አትሞቱም፣ ሌላ ክብር አለ። አሁን በገጠማችሁ ትጥቃችሁ አይፈታም፣ ሌላ ጉብኝት አለ። እመኑኝ እግዚአብሔር እንደዚህ በል ስላለኝ ነው። ሌላ አለ። እኔ ከዚህ መውጣት አልቻልኩም። ብድግ አድርጉና እጃችሁን
እንደዚህ ትላላችሁ፣ ለኔ የተዘጋጀ ነው። እንደዛ አይደለም። ለኔ የተዘጋጀ ሌላ ነገር፣ ሌላ በረከት፣ ሌላ በር፣ ሌላ ጉብኝት አለ። አምናለሁ በሉ እስኪ። በኢየሱስ ስም ሌላ ያገኛችኋል፣ ያገኛችኋል። መስከረም ወር ሳይጠናቀቅ እግዚአብሔር ሌላ አዘጋጅቷል። ይኸውልህ ባለቀ ምዕራፍ እግዚአብሔር ይመጣል፣ ሌላ አለ። ክብር ለኢየሱስ ይሁን። ስለዚህ እንደዚህ ያለው ይሄን ስላልኩ አመንክን? እውነት እውነት እልሃለሁ ገና ከዚህ የሚበልጥ ነገር የሚበልጥ ያለው የሚል አማኝ አሜን ይበል። የሚበልጥ ያለው በሉ እመኑኝ፣ እግዚአብሔር ታምራት ያደርጋል። እኔ የምናገረው ይኸውላችሁ በእግዚአብሔር ቃል ላይ ቆሜ፣ እኔ መሰረቴ የእግዚአብሔር ቃል፣ እናንተ አይደላችሁም። እንድናገር የሚያነሳሳኝ መሰረት የሆነኝ የእግዚአብሔር ቃል። ይህን መጽሐፍ የምታምን ከሆነ ትኖራል። አንድ አዋጅ እነግርሃለሁ። ይኸውልህ የጓዳ ኑሮ ያበቃል፣ ታሪክ ይቀየራል። ዳዊት እሞታለሁ፣ በእኔና በሞት መካከል አንድ እርምጃ ቀረ ሲል እግዚአብሔር መጣና ዳዊት አቤት አትሞትም፣ ሌላ አለ። ክራቶስ አፖሊያ በኢየሱስ ሞት አይደለም፣ ሌላ አለ አለ፣ ሌላ አለ። እኔ ይህን ድምፅ ጌታ በደንብ እየነገረኝ ስንት እርምጃ ቀረን ያለው። እንደዚህ አይነት መዝሙር የምትዘምሩ ሰዎች አሉ። መዝሙር አለ ታውቃላችሁ፣ የራሳችን መዝሙር ሁላችንም አለን አለ። ሳምሶን ያልተደረገ ሰው ሁሉ ዜማ አለው የራሱ። እንደዚህ አይነት መዝሙር የምትዘምሩ በቃ አንድ እርምጃ ቀረኝ፣ አንድ ሐሙስ ቀረኝ፣ አንድ ዓመት ቀረኝ፣ አንድ ወር ቀረኝ፣ አንድ ሳምንት ቀረኝ፣ አቤት ሁሉ ቀረኝ 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 ቀረኝ። እነግርሃለሁ እሱ አይደለም፣ ሌላ ምዕራፍ አለ። ምን አይነት ምዕራፍ አለ? ሌላ ይኸውልህ ምዕራፍ 11ን ያነበበ ሰው ምዕራፍ 12 እንዳለ አይጠብቅም። ምዕራፍ 11 ዮሐንስ ላይ መጣና አልዓዛር ሞተ። ምዕራፍ 11 የሐዘን ምዕራፍ ሆነ። የለም እውነት ነው። ምዕራፍ 11ን አስቦ ሰው አይጽናናም። ግን እነግርሃለሁ ምዕራፍ 12 አለ፣ የፋሲካ እራት አለ። 11 ላይ ሐዘን ቀብር ነው። ምዕራፍ 12 ግን አልዓዛር ተነስቶ የፋሲካ እራት ከኢየሱስ ጋር ይበላል። ምዕራፍ 11ዳችሁ ይቀየራል። ምዕራፍ 11 ይቀየራል የሚል ሰው አሜን ይበል። እግዚአብሔር አምላክ ወደ ምዕራፍ 12 ያስገባችሁ። ሌላ አለ። ምን አለ? ሌላ ግዴላችሁ እመኑና፣ ዛሬ መስከረም 25 አይደለ? በኢየሱስ በዚህ አትገቡም። ሌላ አለ። እንደው ጊዜውን አየሁት፣ እንትኑም መጣ፣ እንትኑም ሄደ፣ እንትኑም መጣ እያላችሁ አይደለ? እንትንም ባል ሄደ፣ እንትንም ባል ስም ያለው ቤት የሌለው ቤት እያላችሁ አይደለ? እመነኝ፣ በኢየሱስም ሌላ ክብር አለ። እየመሸኝ ጋር እግዚአብሔር ሌላ ክብር አለው። ሮሆቦት አለ። ስጥራ ተዘግታለች። ኤሴቅ ተዘግታል። ኤሴቅና ስጥራ አቁመዋል። ሮሆቦት ግን ፈንድቷል። እግዚአብሔር እንደዚህ ይላል፣ ሌላ ክብር አለ። የሰማነውን ይባርክ። እንጸልይ።